መሀል ላይ የምናያቸው ሰዎች አሉ፣ አረጋውያን አሉ፣ ሴቶች አሉ፣ አካል ጉዳተኞች አሉ። እነዚህን ማህበሩ ደግፎ ለመሄድ አግዞ ለመሄድ ከዚህ ከጨለማ ወደ ብርሃን ለማምጣት የአቅሙን ከአጋር ድርጅቶች ጋር ለመስራት እነዚህን በጨለማ ውስጥ ያሉትን ወይም በችግር ውስጥ ያሉትን ለማውጣት አብሬ እሆናለሁ የሚለውን መደብ የያዘ ነው ከነጩ በላይ ያለው ማለት ነው። ሌላው ላይ ጽሑፍ ከላይና ከታች ያለው ጽሑፍ እነዚህ የህብረተሰብ ህዝብ ወጣቱን፣ ሴቱን፣ አካል ጉዳተኛውን፣ ሌሎቹንም አቅፎ መያዝ ለመደገፍ ለማበረታታት ብሎም ካገነበሱበት ቀና እንዲሉ ለማድረግ ያንን ማቀፉን የሚያሳይ ነውና ያው አንድ ላይ ሆኖ በህብረት ከሰዎች ጋር ሆኖ ስራውን የሚሰራበት ነው ማለት ነው። ሁለት እጁ ያው የተዘረጋ እጅ ላይ የምናየው ክቡ አለ። መሀል ላይ ቅድም ያስቀመጥነው ጥቁሩ ነገር አለ። መሀል ላይ ደግሞ ሰዎች አሉ። እነዚህ የዚህ የሰብአዊ አገልግሎት በጎ ፈቃደኞች ማህበር አቅፎ እንደሚይዝ እንደሚደግፍ ከሌሎች ጋር ሆኖ ከዚህ ጨለማ ለማውጣት ከጎናችሁ አለን፣ እናግዛለን፣ እንሰራለን የሚለውን መልእክት ጠቅልል አድርጎ የያዘ ነው ማለት ነው። ስለዚህ አጠቃላይ ስንወስደው በሰብአዊ አገልግሎት በጎ ፈቃደኞች ማህበር ከችግር ወደ ደስታ የሚመጡበትን ከታረዙበት ወደሚለብሱበት የሚመጡበትን ስራ ለመስራት 11 መርህ አለው። በእነዚህ ውስጥ ተካቶ ይሄን ከለላ አድርጎ አገልግሎት ይሰጣል ማለት ነው። ስለዚህ አንዱ የአርማችን ተርጓሚ ይሄ ነው። ምናልባት በእጃችሁ ላይ ያለውን አርማ ብታዩት ከዚህ ጋር ተመሳሳይ ነውና እነዚህን በአንድ ላይ ተባብሮ ዛሬ እንግዶች አሉ፣ ድርጅቶች አሉ፣ ጥሪ የተደረገላቸው ሌሎች አጋሮች አሉ። ስለዚህ በአንድ ተቋም ብቻ እነዚህ በርካታ ስራዎች ይሰራሉ ተብሎ አይጠበቅም። በአጠቃላይ ከህብረተሰቡ ጋር ለመድረስ እነዚህ አጋሮች ጎን ለጎን ሆነው ይህንን ከሌላ አድርጎ ከሚሰራው ማህበር ጋር አብሮ ለመስራት ነው። ዛሬ አንደኛው የአርማ ምርቃት ብለን የያዝነው ይሄ ነው። ፕሮግራሙ ይቀጥላል። የሚቀጥለው በተግባር የተሰሩ ስራዎች ላይ እንሄዳለን። በእኔ በኩል ጨረስኩ። አመሰግናለሁ።